بسم الله الرحمن الرحيم የዳሩል መንዱድ መጽሐፍ ባለቤት እንደዘገበው ሰዎችን ድርቅ አገኛቸው በአቡበክር ኺላፋ ጊዜ ረዲየላሁ ዐንሁ ነገሩ ሰዎች ላይ ሲበረታ ወደ ስድቅ መጡና አሉ አንተ አላህ መልእክተኛ ምትኮይ አንተ አላህ መልእክተኛ ምትኮይ ሰለላሁ ዐለይሂ ወሰለም ሰማይ ያዘነበ አይደለም መሬትም አላበቀለችም ሰዎች እንደሚያልቁ ያሰቡ ነው ምን ታደርጋለህ ተመለሱ ታገሱ ከጭንቀት መውጫችን ቅርብ እንደሆነ ተስፋ አደርጋለሁ አላቸው እንዳነጉ ከቤቶቻቸው ሲወጡ የ1000 ግመል ቀፍለት ድምጽ ሰሙ ዘይት ስንዴ ዱቄት የተጫኑ ሆነው አረፉ ዑስማን ረዲየላሁ ዐንሁ በር ላይ ነጋዴዎች ወደሱ መጡ ምንድነው የምትፈልጉት አላቸው የምንፈልገው ለማ ታውቃለህ አሉት ስንት ታተርፉኛላችሁ አላቸው አንዱን ድርሃም በሁለት ድርሃም አሉት የበለጠ ተገምቷል አላቸው በአራት አሉት የበለጠ ተገምቷል አላቸው በአምስት አሉት የበለጠ ተገምቷል አላቸው አሉ በከተማ ውስጥ ከኛ ውጭ ነጋዴ የለም ማን ነው የሰጠኝ ሁሉ አሉት አለ አላህ ሰጥቶኛል በእያንዳንዱ ድርሃም 10 ድርሃምን አላህ ለፈለገው ያበዛለታል ከዚህ በላይ ያላችሁ ከዚህ በላይ ያላችሁ የለንም አሉ አላህን አስመሰክራችኋለሁ አላሁ ተዓላን አስመሰክራለሁ እኔ ቅፍለቱ የተሸከመውን ሰደቃ አድርጌዋለሁ ለድሆችና ለምስኪኖች ለአላህ ሸጠው አላህም ገዛው በተራቡ ሆድ ውስጥ አደረገው በምስኪኖች አንጀት ውስጥ ለሴቶች ለየቲሞችና ለመሳኪኖች አደረገው ዑስማንን የመሰለ ኬት እናገኛለን ዑስማንን የመሰለ ኬት እናገኛለን ያ በገንዘቡ የገዛ የዓለማቱን ጌታ ውዴታ ምግብን አበላ ሴቶችና የቲሞችን ተባበረ ያላህ ባሮች መቼ ነው የሚገለጸው እውነተኛ የእስልምና ወንድማማችነት ሙእሚኖች ወንድማማቾች አይደሉም ምን አሁን ካልታየ ፈተናውና መከራው በረታ ጊዜ መቼ ነው የሚታየው ወንድሜ አይደለም በምላሱ የወደደኝ ወንድሜ ግን በመከራ የወደደኝ ነው ያም ገንዘቡ ለኔ የሆነው ችግርተኛ በሆንኩ ጊዜ ገንዘቤም ለሱ የሆነው በአከርካሪ በተመታ ጊዜ በምቾት ጊዜ ወንድም የሆነን አታመስግን በችግር ጊዜ የሚከዱ ወንድሞች አሉና ሰለላሁ ዐለይሂ ወሰለም አሉ የሙእሚኖች ምሳሌ በውዴታቸውና በመታዘዝናቸው እንደ አንድ አካል ናቸው አንዱ ሰውነት አካል ሲያመው ሌላው አካል ይጠራራለታል ህመምና እንቅልፍ ማጣት ወንድሞቻችሁን አድኑ ወንድሞቻችሁን አድኑ የአክፍሮት ኃይላት ሳይቀድሟችሁ የሸቀጥ ነጋዴዎች ልብ እንዴት ይቆረጣል ችግርተኞችን እያየ ምንም ነገር ልታደርግላቸው የማትችል ስትሆን